ሰላም ሰላም ክቡራትና ክቡራን ተከታታዮቼ እንዴት አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ እጅግ ወሳኝ የሆነ የህግ ስርዓትን አሳያችኋለሁ። ጉዳያችን ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ወስደን በዛ በተሰጠው ውሳኔ ላይ ካልረካን ይግባኝ ማለት ከፈለግንና ወደ ፌዴሬሽን ምክር ቤት የህገ መንግስት ትርጉም ያሻዋል በማለት ይግባኝ ለመጠየቅ ስንወስድ ወይም ይግባኝ ለመጠየቅ ከፈለግን ምን ማድረግ እንዳለብን እና ልንከተል የሚገባውን ስነ ስርዓቶች አንድ በአንድ የምነግራችሁ ይሆናል። እንግዲህ እንደሚታወቀው ህገ መንግስቱን የመተርጎምና ህገ መንግስታዊ ክርክር ሲነሳ ውሳኔ መስጠት ስልጣን የተሰጠው ለፌዴሬሽን ምክር ቤት ነው። ታዲያ ይህን በተመለከተ ሰበር ደርሰን ጉዳዩን ወደ ፌዴሬሽን ምክር ቤት ይግባኝ ማለት ከፈለግን ይግባኝ እንዴት ለፌዴሬሽን ምክር ቤት እናቀርባለን የሚለውን በዚህ ፕሮግራም በዝርዝር የምነግራችሁ እና የምናይ ይሆናል ማለት ነው። ታዲያ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ እንድትጀምሩ በታላቅ አክብሮት እና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራሜ እገባለሁ። የኢፌዴሪ የፌዴሬሽን ምክር ቤት በህገ መንግስቱ አንቀጽ 62 አንቀጽ 87 እና የምክር ቤቱን ስልጣንና ተግባር ለመዘርዘር በወጣው አዋጅ ቁጥር 1263 ህዝባር 2013 መሰረት ህገ መንግስቱን የመተርጎም ህገ መንግስታዊ ክርክር ሲነሳ ውሳኔ የመስጠት ስልጣን የተሰጠው መሆኑ ይታወቃል። የህገ መንግስት ጉዳዮች አጣሪ ጉባኤ የህገ መንግስት ትርጉም አያስፈልገውም በሚል በሰጠው ውሳኔ ቅር የተሰኘ ሰው ለምክር ቤቱ ይግባኝ ሲያቀርብ የይግባኝ አቤቱታው ምን ነጥቦች መያዝ ይኖርበታል ከሚለው እንጀምራለን። እንግዲህ አቤቱታው የተጻፈበት ቀንና ወር ዓመተ ምህረት በግልጽ መስፈር ይኖርበታል ማለት ነው በአቤቱታችሁ ላይ። ከዛ የምክር ቤቱን ስምና አድራሻ፣ ምክር ቤቱ ጉዳዩን ተቀብሎ ለማየት ያለው ስልጣንን ትጽፋላችሁ። የአቤቱታ አቅራቢው እና የተጠሪውን ወይም ተጠሪ ካለው ሙሉ ስምና አድራሻ፣ ሙሉ ስም ማለት ራሱ ሰውየው የአባቱ ስምና የአያቱ ስም እንዲሁም የአቅራቢው የአቤቱታ አቅራቢው የራሱን የአባቱና የአያቱን ስም እስከ አድራሻው በግልጽ መጻፍ ይኖርበታል። የአቤቱታ አቅራቢው ፊርማ በየገጹ ያረፈበት መሆን ይኖርበታል ማለት ነው። አቤቱታው ላይ አቤቱታው የቀረበበት ጉዳይ አጭር፣ ግልጽ ሆኖ እንዲተረጎም የሚፈልገው የህገ መንግስት ጉዳይ ወይም ድንጋጌ ከህገ መንግስቱ ጋር ይቃረናል የተባለውን ህግ ወይም ውሳኔ ወይም ትዕዛዝ የሚያሳይ በማተም የተረጋገጠ ሙሉ የመዝገብ ግልባጭ መያዝ ያስፈልጋል ማለት ነው። አቤቱታው በውክልና የሚቀርብ ከሆነ ህጋዊ የውክልና ሰነድ ማያዝ ይኖርባቸዋል። አቤቱታውና ከአቤቱታው ጋር ተያይዘው የቀረቡ ሰነዶች የተጻፉበት ቋንቋ ከአማርኛ ቋንቋ ውጪ ከሆነ ሰነዶቹ ህጋዊ በሆነ የትርጉም ድርጅት በአማርኛ ቋንቋ ተተርጉመው መቅረብ ይኖርባቸዋል ማለት ነው። ሌላኛው አቤቱታው በአማርኛ ተጽፎ ተያይዘው የቀረቡ ሰነዶች ግን ወይም ማስረጃዎች፣ አባሪዎች የተጻፉት ከአማርኛ ቋንቋ ውጪ ከሆነ ህጋዊ በሆነ የትርጉም ድርጅት በአማርኛ ቋንቋ ተተርጉመው መቅረብ ይኖርባቸዋል ማለት ነው። የአቤቱታ ማቅረቢያ መንገዶች ምንድን ናቸው የሚለው ሲታይ ለፌዴሬሽኑ የይግባኝ አቤቱታውን ማቅረብ የፈለገ ሰው አቤቱታ አቅራቢ በምክር ቤቱ ሬጅስትራር በአካል በመቅረብ ማቅረብ ይችላል ማለት ነው። ወይም ደግሞ በምክር ቤቱ ፋክስ፣ የፋክስ አድራሻ፣ የኢሜል አድራሻ በኩል እንዲሁም በመልእክት ሳጥን ቁጥር በመላክ አቤቱታው ሊያቀርብ ይችላል። ነገር ግን ለፌዴሬሽን ምክር ቤት ይግባኝ ማለት የፈለገ ሰው ህገ መንግስታዊ ውሳኔ ወይም ደግሞ ህገ መንግስታዊ ትርጉም ያስፈልገዋል ብሎ ይግባኝ ለማለት የፈለገ ሰው አቤቱታውን ማቅረብ ከፈለገ አቤቱታውን ማቅረብ ያለበት በምክር ቤቱ ሬጅስትራር በኩል ነው የሚል ሰጀሽን ነው መሰጣችሁ። ምክንያቱም በአካል በማቅረብ ቴክኒካዊ ይዘቱን ሬጅስትራር ከገመገመ በኋላ ወደ ችሎቱ ቢመራ ይሻላል። በፋክስ እና በኢሜል ከሚላክ ወጪ ቆጣቢ የሚሆነው በሬጅስትራር በአካል ቀርቦ ቢመለከት ነው። ምክንያቱም በፋክስ ወይም በኢሜል ልካችሁት ከተሳሳተ ድጋሜ ነው እንግዲህ ያንን ሂደት የምትሄዱት። ነገር ግን በሬጅስትራር በኩል በአካል ብታቀርቡት የነበረው ስህተት ከመረዳት አንጻርና ከመረዳት አንጻር በአካል ቢቀርቡ አቤቱታችሁ እጅግ በጣም ጥሩ ነው። ነገር ግን አቤቱታው ለፌዴሬሽን ምክር ቤት ሲቀርብ በአራት አይነት ነገር ሊቀርብ ይችላል። በሬጅስትራር በኩል በአካል ማቅረብ ይቻላል፣ ወይም ደግሞ በምክር ቤቱ ፋክስ፣ ኢሜል እና በመልእክት ሳጥን ቁጥር በኩል ማቅረብ ይቻላል ማለት ነው።
ለፌዴሬሽን ምክር ቤት የይግባኝ የማቅረቢያ ጊዜ የይርጋ ወይም የጊዜ ወሰኑ ምን ያህል ነው የሚለው ሌላው ሊታይ የሚገባው ጉዳይ ነው። እንግዲህ ለፌዴሬሽን ምክር ቤት ይግባኝ የምታቀርቡበት ጊዜ በሕገ መንግስት ጉዳዮች አጣሪ ጉባኤ ውሳኔ ቅር የተሰኘ ወገን ውሳኔው በተሰጠ በ180 ተከታታይ ቀናቶች ውስጥ ይግባኝ ማቅረብ ይኖርባቸዋል ማለት ነው። የይግባኝ ማቅረቢያው የመጨረሻው ቀን የስራ ቀን ካልሆነ በቀጣዩ የስራ ቀን ይግባኙ መቅረብ ይችላል ማለት ነው። ጊዜው ካለፈበት ደግሞ የይግባኝ ማስፈቀጃ አቤቱታ አቅርባችሁ ይግባኛችሁን ለፌዴሬሽን ምክር ቤቱ ማቅረብ ትችላላችሁ ማለት ነው። የ180 ቀናት የይግባኝ ማቅረቢያ ጊዜ ከአቅም በላይ በሆነ ምክንያት ይግባኙን ማቅረብ ያልቻለ ሰው ሁኔታው በተወገደ በአንድ ወር ጊዜ ውስጥ ለአፈ ጉባኤው በወቅቱ በማስፈቀጃ ማቅረብ ይገባል ማለት ነው። በይርጋ የማይታገዱ ምንም ቀኑ ቢያልፍ እንኳን በይርጋ የማይታገዱ አቤቱታዎቹ ምንድን ናቸው የሚለውን በስተመጨረሻ እንይ። ለምሳሌ ለፌዴሬሽን ምክር ቤት አቤቱታ ስታቀርቡ በመቼኛውም ጊዜ ልታቀርቡት የሚችለው አቤቱታ አንደኛው በሰው ልጅ ላይ የተፈጸሙ ወንጀሎች፣ የሰው ዘር ማጥፋት ወንጀል ከተፈጸመ፣ ያለ ፍርድ የሞት ቅጣት እርምጃ የተወሰነ ከሆነ በዚህ ላይ ይግባኝ ማለት ከፈለጋችሁ፣ በአስገዳጅ ሰውን የመሰወር ድርጊት ይግባኝ ማለት ከፈለጋችሁ፣ ኢሰብአዊ የድብደባ ድርጊቶች ላይ ይግባኝ ማለት ከፈለጋችሁ፣ የብሔርና የብሔር ብሔረሰብ ህዝብ መብቶችን የተመለከቱ ወንጀሎች ተፈጽመዋል ብላችሁ በዛ ላይ ይግባኝ ማለትና ቅሬታ አቤቱታ ማቅረብ ከፈለጋችሁ፣ እንዲሁም የስልጣን ክፍፍልና መሰል ጉዳዮች ጋር በተያያዘ የሚቀርቡ የይግባኝ አቤቱታዎች በይርጋ አይታገዱም፣ መቼም ቢሆን ይቀርባሉ ማለት ነው። ምክር ቤቱ በቀረበለት ጉዳይ ላይ የሚሰጠው ውሳኔ የመጨረሻና አስገዳጅ ይሆናል ማለት ነው። የምክር ቤቱና የህገ መንግስት ትርጉም ውሳኔ የጉዳዩ ዝርዝር መግለጫ፣ የህገ መንግስት ትርጉም ያስፈልጋል ወይም አያስፈልግም ያሉበትን ምክንያት፣ የደረሰበትን መደምደሚያ በግልጽ ከሚያሳይና ጥራቱን የጠበቀ በሆነ ሁኔታ ውሳኔ ይሰጣል ማለት ነው። የፌዴሬሽን ምክር ቤቱ የቀረበለት ጉዳይ ላይ የሚሰጠው ውሳኔ የመጨረሻና አስገዳጅ ይሆናል ማለት ነው። በመሆኑም ክቡራንና ክቡራን ተመልካቾቼ ይህን ቪዲዮ የምታዩ ሰዎች ለፌዴሬሽን ምክር ቤት ይግባኝ ማለት ከፈለጋችሁ በእነኚህ አሁን በዘረዘርኳቸው ስነ ስርዓት መሰረት ይግባኝ አቤቱታችሁን ማቅረብ ይኖርባችኋል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።